ግን አንድ ሞደው አባባል አለ ሁሌ የሚሰድብህ ካንተ በታች እንደሆነ አትርሳ የሚባል ነገር አለ ዋው እስቲ አብራራልኝ ካንተ በላይ ያለ ሰው ሊሰድብ አይችልም በታሪክ ማለት ነው ለምሳሌ አንድ አማተር ዘፋኝ ተነስቶ ቴዲ አፍሮ ዘፋኝ ነው እንዴ ቢል ቴዲ አፍሮ ለሱ መልስ አይሰጠውም ከነ መፈጠሩላ ነው ማያቀው ነው ማለት እና ሁሌም ሊሰድቡ የሚችሉ ኔጌቲቭ ኮሜንት ሊሰጡ የሚችሉ ሰዎች ከታች እንደሆኑ አስብ ይሄን ካሰብክ በጣም ትደሰታል እርር ሚሉ ዝም ብሎ በባዶ ሜዳ አንተ መብረርን ተቀጥላል ኮርስ ወደታች የምትስበው ካላይ ያለን ሰው ነው ግን በህይወት ኔጌቲቭ ኮሜንቶችን እንዴት ነው ዲል የምታረጋቸው ቆዳዬን አውፍሬ ነው የመጣሁት ወደ ሚዲያ ስመጣ ጓደኞቼ በጣም ነው የሚናደዱት ላይቭ ላይ ቁጭ ብለው ያያሉ እነሱ ፌደራል የኔ ጓደኞች ከቅጥር ጀምሮ የሚያቁኝ ማለት ነው ዲፕሊኔን የሚያቁኝ ትላንት እንደዚህ አይነት ትግስተኛ እንዳልሆንኩ የሚያቁ ከየት አመጣው ይሄን ትግስት ዋው ከየት አመጣው ራሴ ላይ ሰርቻለሁ እንግዲህ እንዴት ነው ራስ ላይ የሰራኸው ከእግዚአብሔር በታች ምንድነው የሆነ ሰዓት መደበኛ ሰው ነበርኩ ከዝም ብሎ ጠዋት የሚነሳ ከዛ ስራውን ከልቡ ማይሰራ ቅዳሜ ጠብቆ ሚዝናና ኳስ በታሪክ የማን ደጋፊ ነበር ማን ዩናይትድ ዋው እና ኳስ አሁንም ደግፋለሁ አሁንም አያለው ይሄ ማለት አሁን አላይም ማለት አይደለም ግን አሁን ላይ ላይክ ነፍሴን ሰጥቼ አይደለም በፊት ነፍሴን ነው የሰጠሁት አምልኮ ሆኗል ማለት ይቻላል ምክንያቱም ከኔ ላይፍ ጋር አይገናኝም የማንቸስተር ማሸነፍ ወይ መሸነፍ ግን አብዳለሁ ነው ማለት በቃ ራሴን ነው ማጣው እና ያንን ቀንሼ ከዛ ራሴ ላይ መስራት ላይክ ወደፊት ምን መሆን እንደምፈልግ ማሰብ ከዛሬ 5 አመት በኋላ መሌን የት ነው ማግኘት ያለብኝ ይያልኩ ለራሴ ኢማጂን ያደረኩኝ ምስል እየሰጠውት እየሄድኩ መጀመሪያ እንግዲህ ሞቲቬሽናል ስፒከሮችን ስሰማ የመጀመሪያው ማን ያዟል እሸቱን አራተው ማርያም ማለት አጠገብ ስለሆንኩ አይደለም ከዚህ በፊትም ሌሎች ኢንተርቪዎች ላይም ስላልኩ ነው ሲጀመር ህዝብ ጋር የሚያስተዋወቀኝ አንተ ነህ በዚህ አጋጣሚ በጣም ነው ማመሰግነው ማን ሪስክ ወስደን ያስተዋወቀኝ ከህዝብ ጋር ማለት በጣም ሲበዛ ደፋር ነህ አቃለውና ላመንክበት ነገር እንደዚህ ኔጌቲቭ ነገር አይታየህም በቃ ካመንክበት ፖዚቲቭሊ አይተ ነው